ቲንተር ለሆነ እንዲሁም ደግሞ ጥቁር ስቲከር ላስለጠፈ ጓደኛችሁ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። የአዲስ አበባ ፖሊስ እንግዲህ ጠንከራ ያለ ማስጠንቀቂያና መግለጫዎችን እያወጣ ይገኛል። ያለ ህጋዊ ፈቃድ የመኪናችሁን መስታወት ጥቁር ያስደረጋችሁ፣ ቲንተር ያስለጠፋችሁ እንዲሁም ደግሞ ጥቁር የሆኑ ስቲከሮችን በመስታወታችሁ ላይ የለጣጠፋችሁ፣ በተጨማሪም ደግሞ ለአደጋ ጊዜ ተሽከርካሪዎች ብቻ የተፈቀዱ ጥሩምባዎችንና መብራቶችን ያስገጠማችሁ ሰዎችም እንግዲህ ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ። በተጨማሪም ደግሞ ያለ ህጋዊ ፈቃድ እነዚህ ነገሮች ካደረጋችሁ ልታስነሱ ላልታስቀይሩ ይገባል ሲልም እንግዲህ አዲስ አበባ ፖሊስ ጠቅላይ መምሪያ ይህንን መልእክት በአሁኑ ሰዓት እያስተላለፈላችሁ ይገኛል። በተደጋጋሚ እነዚህ ነገሮች ህጋዊ እንዳልሆኑ ቢነገርም ይህንን ነገር ችላ በማለት የከተማዋ እንዲሁም ደግሞ በሀገሪቱ ላይ የትኛውም አይነት አሽከርካሪ በተደጋጋሚ እነዚህ ነገሮች እያደረገ ነው። በአጠቃላይ በዚህ ዓመት ብቻ እንግዲህ 35059 የሚሆኑ መኪናዎች ያለ ህጋዊ ፈቃድ ጥቁር ስቲከር ወይም ደግሞ መስታወቶችን በተጨማሪም ደግሞ ጥሩምባዎችንና ላይቶችን አስደርገው ነበረ። 15000 የሚደርሱ መኪኖችም ቅጣት ተላልፎባቸዋል። ነገር ግን አሁንም ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል ሲል የአዲስ አበባ ፖሊስ እንዲሁም ደግሞ የትራፊክ ማኔጅመንት መልክቶችን እያስተላለፈላችሁ ይገኛል። ምክንያቱም ደግሞ ፖሊሶች እንዲሁም ደግሞ ትራፊኮች መኪና ውስጥ እየተፈጸሙ የሚገኙ ወንጀሎች የሚሆኑ ምንም አይነት ሁኔታዎችን ለመቆጣጠር አመቺ አይደለም። በተጨማሪም ደግሞ ለወንጀል ድርጊት የተለያዩ ሰዎች እየተጠቀሙባቸው እንደሆነ ጭምር ነው መረጃዎች እየወጡ የሚገኙ። አጠቃላይም ደግሞ ለአደጋ ተጋላጭ የሆኑ ሁኔታዎችን የመፍጠር እድሉ ሰፊ ነው። ምክንያቱም ደግሞ ሹፌሩ ውስጥ ሆኖ በሰፊው ውጭ ላይ ያሉትን ነገሮች ለመቆጣጠር አይመቸውም ሲልም ጭምር ነው መረጃዎች እየወጡ የሚገኙ። ቪዲዮ ለሚያስፈልገው ጓደኛችሁ ሼር ማድረጋችሁን አትርሱ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ።